አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራህማን ተከታታዮች እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ እና ዛሬ የመጣሁበት ምንድን ነው፣ ከዚህ በፊት ሰርች ነበር እና ቪዲዮዎች ድምፅሽ ምንም ሊሰማኝ አልቻለም ተብሎ ተጽፎልኛል ማለት ነው። ስለምትሰጡኝ አስተያየት ስለምታበረታቱኝ በጣም ነው የማመሰግነው። ጀዛኪላሁ ኸይረ ሁላችሁም ማለት ነው። ከሀገር ውጭም ከሀገር ውስጥም ያላችሁ አላህ በያላችሁበት አፍያ ሰላም ይስጣችሁ ማለት ነው። እና ምንድን ነበረ እሱ ቪዲዮ ቤት ቀይሬ ነበርና ያንን ነበረ ያወራሁት ማለት ነው። ነገር ግን ደግሞ ድምፅሽ ምንም አይሰማም ምናምን አሉኝ ማለት ነው። እና በድጋሚ እስኪ ድምፄን ከፍ አድርጌ ልግለጽላችሁ ብዬ ነው የመጣሁት ማለት ነው። እሱ ምንድነው ቤት ቀይር ያለው ቤት ስቀይር ግን እኔ ምንም ያደረኩት ነገር የለም። እናንተ ምንድነው የሚጠበቅባችሁ? ተናዝል የምታደርጉት ሰው ካላችሁ ማለት ነው ቁጥር ብቻ ነው የምትሰጧት ለሴትዮዋችሁ ማለት ነው። ግን እኔ ለሴትዮ ስሰጣት እሷ ትደውልልኝ ምናምን ብላ ነው ያናገረችኝ ማለት ነው። እንደገና ለዚችኛይቱ ተሰጠ። ነገር ግን ደግሞ እንዴት ነው ሰው መኖር አለበት ተናዝለውን የሚቀበልላችሁ ሌላ ቤት ሄዳችሁ የምትሰሩበት ማለት ነው። ሰው መኖር አለበት ማለት ነው። እኔ አጋጣሚ ሲስተር እዚህ ነበረችና ሰዎቿም ሰው ይፈልጉ ነበርና በዛን አጋጣሚ ነው የመጣሁት። ነገር ግን እመጣለሁ ብዬ አላስብኩም ነበረ ምናምን። ሴትዮዋ ጋር ቅር የተባባልነው ምንድነው በደሞዝ ነው። በደሞዝ እኔ ወዲያው እንደመጣሁ ጨምሬ አላልኳትም። ነገር ግን ደግሞ ኮንትራቴን ስጨርስ መጨመር እንዳለበት ምናምን አውቃለሁኝና ግዴታ መጠየቅ አለብኝ የሚለውን ይዤ ጠየቅኳት ማለት ነው። ለካ በዛ ቅር ብሏታል። እንዴት ትጠይቀኛለህ ምናምን የሚለውን በዛ ማለት ነው። እንዴት ነው እንትናቸው ግሩፓቸው ዝም ብለው እያመጡ አዲስ ሰራተኛ እንዴት ነው አዲስ ሆነን እኮ ስንመጣ ምን እንደሚጠበቅብን ምን ማለት እንዳለብን አናውቅም። ዝም ብለን ብቻ መጠግረር ነበር። መቼም የሚያውቅ ሰው ያለፈው ይህን ሞሜንት ያለፈው ሰው ይረዳል። እና ያንን ነው የሚፈልጉት። እና እንዴት ጨምሪ ትለኛለች ምናምን የሚለው ቃል አስደብሯት ነው። ስለዚህ ደግሞ አዲስ የሚመጣም ያው ዝም ብለን መስራታችንን እንጂ ይጎዳናል። ይሄ የኛ ስራ አይደለም። ወላ ሰው ቤት ሁላ እናቶቻቸው ቤት ምናምን እየሄድን እንሰራለን። ነገር ግን ደግሞ ይሄም ትልቅ ኒዕማ ነው። አልሐምዱሊላህ ተቀብለነው እየሰራን ኖረናል። ግን እነሱ እንደዛ ነው የሚፈልጉት ማለት ነው። እና በዛ ብዙ አልተግባባንም ነበርና ቀየርኩ ማለት ነው። እዚህ እህቴ የምትሰራባቸው እሷ እናቷ ቤት እኔ ልጅቱ ቤት ነኝ ፈልግ ነበር። እዚህ መጣሁ። እኔ ምንድነው ያደረኩት ሂጄ ቢሮ ምናምን የሚጨረስ ነገር ነበር የመሰለኝ። የማናውቅ ብዙዎች አለን። አዳምጡኝ በደንብ እንዴት ነው የሚሆነው ምናምን እያልን የምናስባለን። እና ስልክ ቁጥራቸውን ብቻ ተለዋውጠው እኔ ስልክ ቁጥር የለኝም ነበር። ስልክ ቁጥር ስላችሁ በስሜ እንጂ አለኝ በራሳቸው አውጥተው እየሰጡኝ እንደመጣሁና በስምሽ መውጣት አለበት ብላ ይዛኝ ሄደች። አውጥተን መጣን። ከዛ በኋላ የነሱ ናቸው ሁለታቸው አውርተው ሲጨርሱ ምናምን ሜሴጅ ደረሰኝ ማለት ነው። ሜሴጅ ሳየው ዝውውር ምናምን እንደሆነ ምናምን ይላልና ዝውውር ነው ይላል። ከዛ ልክ እንዳላወቅኩኝ እየጨረሱ ነው እንዴ ብዬ ሂጄ ምንድነው ይሄ ሜሴጅ መጣልኝ ምናምን ግን አላወቅኩትም ምናምን ስላት አሁን እየጨረስን ነው በቃ ጨራረስን ትሄጃለሽ ኢንሻአላህ አለችኝ ማለት ነው። ግን እንደዚህ ስላችሁ ሁሉም አንድ ናቸው ማለት አይደለም። የሚያጣቁር ምናምን አለ። እኔ ግን ሴትዮዬ በቃ የሆነ አላህን ትፈራለች። ልክ እንዴት ነው አንዳንድ ጊዜ ግን ምን አልሻት አላልኳትም። አይ እኔ ምንም አላልኳት የራሴ ችግር ነው ያልኳት እንጂ እንደዚህ ነው አላልኳትም አለችኝ ማለት ነው። እኔ አላህን እፈራለሁ አለችኝ። አይ እንደዛ ከሆነ ጥሩ ነው አልኳት። እኔም ዝም አልኩኝ። ከዛ ብላኛለች እዚህ መጥቼ ሴትዮዬ እንዴት ነው ሴትዮሽ ነግራኛለች ታማኝ እንደሆንሽ። ነገር ግን ደግሞ እስኪ አንቺን ልጠይቅሽ ብዬ ነው እንጂ ነግራኛለች ምናምን አለችኝ። ኧረ እውነትም እንዳለችው ምንም አላልኳት የኔ ችግር ነው አልኳት። ያለችኝ እውነት ነው እንዴ ብዬ ዝም ብዬ ይኸው እየሰራሁ ነው። እንዴት ነው ተናዝሉ ለምትሉኝ ደግሞ እራሳቸው ናቸው የሚጨርሱት። እናንተ ብቻ ተናዝል የሚወስድላችሁ ሰው ብቻ ነው የሚያስፈልጋችሁ። እሱ ካለ ሀላስ እናንተ ምንም የምትሰሩት የለም። እኔም ራሱ ቢሮ ሄጄ የሚጨርስ ነገር አለ ምናምን ብዬ ነበረ። ይኸው የለም ማለት ነው።
ምንም የምታወጡትም ወጪ የለም። ወደዛኛው ቤት ስትሄዱም ራሳቸው ናቸው የሚወስዷችሁ። ሩቅ ከሆነ የጥያራ ከፍለው ማለት ነው ራሳቸው ይወስዷችኋል። እና ይህ ነው ያለው ነገር ማለት ነው። ድምፄ ስላልተሰማችሁ ብዬ ነው በድጋሚ መጥቼ ድምፄ እንዲሰማ አድርጌ ይመስለኛል፣ የሚሰማ ይመስለኛል። እንግዲህ እንደዚህ ጩፍ ያለው ባለፈው ግን እንዴት እንዳልተሰማ አላውቅም። ስልኬንም ምን አድርጌው እንደሆነ እንጃ ማለት ነው። አርቄውም ይሁን እና ይህን ይመስላል። ሌላ ደግሞ የምላችሁ ምንድን ነው የሚመቻችሁ ከሆነ እዛ ቤት እዛው ብትሰሩ እዛው ብትቀጥሉ ባይ ነኝ። ለምን እኔ እዚህ መጥቼ ምንም ያጋጠመኝ ነገር የለም። አልሐምዱሊላ ወላሂ ጥሩ ሰዎች ናቸው። እንደውም ከዛ እዚህ እረፍት አለኝ፣ ስራ የለም። ያው ልጆቹ ማጫወት ነው። ያው ቁጭ ብዬ ምናምን አያቸዋለሁ። ሀላስ ያን ያህል ይከብዳል የሚባል የለውም አልሐምዱሊላ። እና ግን የኔ እንደዚህ ሆነ ማለት የእናንተ ጥሩ ታገኛላችሁ ምናምን ማለት አይደለም። ዝም ብዬ ፈልጌማ እንደዚህ ማድረግ አለብኝ። በእርግጥ ተከፉባችሁ ምናምን ምግብ ከሌለ እየሰራችሁ ምግብ ምናምን ከሌለ በጣም ከባድ ነው ማለት እያለ ብተውት ይሻላል። በእርግጥ እኮ እንበላ ተነስተንም ወደ ስራችን ግን ደግሞ ሲኖር ይሻላል። እያለ ምናምን ይሻላል። ሳይኖር በቃ የለም በማለት ምናምን እንዴት የሚለው ቅንጭላታችን ላይ እንትን ይላል። ነገር ግን ደግሞ ምንም እንትን አይልም ማለት ነው። አንበላም፣ ያው ስራችን ጋ ነው እንትናችን። እና ምን ልላችሁ ፈልጌ ነው እዛው ለመዳችሁበት ቤት መስራት የሚመስል ነገር የለም። እኔ ከፍተው ምናምን ሳይሆን በጣም ነበር የደበረኝ የመጣው አካባቢ። ያው አዲስ ስትሆኑ ሞሜንቱን ታውቁታላችሁ። እና በቃ በጣም እንዴት ነው በጣም ድብር ምናምን አለ። ለጓደኛዬ ራሱ እያልኳት ነበር። እኔ እንጃ ምን አይነት ስሜት እንትን እንደሚል ግን ድብር ብሎኛል፣ በጣም አስጠልቶኛል ምናምን እያልኩኝ ነበር ማለት ነው። እና ይህን ይመስላል ዛሬ። ይሰማችኋል ብዬ ተስፋ አደርጋለሁኝ ማለት ነው። እና በያላችሁበት ሰላማችሁ ይብዛ። ስለምትደግፉኝ አይዞሽ በርቺ ስለምትሉኝ በጣም ነው የማመሰግናችሁ ማለት ነው። ከኔ በላይ ደግሞ አላህ ጀዛችሁን ይክፈላችሁ ማለት ነው። ዋናው እሱ ስለሆነ እና ይሄንን ነው ለማለት የመጣሁት። ነገር ግን ደግሞ እዛው ተመችቷችሁ ዝም ብዬ እስኪ ቤት ቀይሬ ሌው ምናምን የሚባል ነገር ላጥሩ አይደለም። አትቀይሩ፣ እኔ ቀይሩ ምናምን አለንም። ለመዳችሁ ቤት ሰርታችሁ ለመስራት ለመለወጥ እስከመጣን ድረስ ቤት እንደዚህ ሆነ እንደዚህ ሆነ ለመስራት እስከመጣን ድረስ ሰዎቹ ጥሩ ከሆኑ ምናምን ወላኔ ስራ ቢበዛ ወላሂ ችግር የለብኝም። ለምን እንደው ታውቃላችሁ፣ ስራ ሳይኖር ሰላም ከሌለ ምንም ከባድ ነው። ያሳለፈው ያውቃል መቼም ከኔ በላይ እኔ ከማወራው በላይ ያሳለፈ ሰው ካለ ያውቃል። ምክንያቱም አንቺ ስራ ሳይኖርሽ እንደዚህ ነው ነይ እንደዚህ። አሁን አንዳንዶቹ ስራ ሳይኖር ዝም ብለው ማለት ነው እንደዚህ ካላረግሽ ለምን ይሄ እንደዚህ አልሆነም እንደዚህ እንትኑን ሁላ እንደዚህ በጣታቸው እንደዚህ እያሉ የሚያስቸግሩ ምናምን አሉ። እና እንደዛ ከመሆን ደግሞ ጥሩ ሰዎች ከሆኑ ስራ ቢበዛ ምንም ስራውን አንዴ ከገባችሁበት ማለት ነው ቀላል ነው። ምንም ስራ በጣም ቢበዛ ስራ አይከብድም። የሚከብደው የሰው ነገር የነሱ ነገር የሚሏችሁ ነገር ምናምን ነው። እና ይህንን ለማለት ወዳለሁ። እና እንዴት ነው ቤት መቀየር የሚቻለው ብላችሁ ለተወዛገባችሁ ማለት ነው ይሄን ይመስላል የዛሬው ቪዲዮዬ። እስኪ ይሰማል ብዬ ተስፋ አደርጋለሁ። ድምፄን ከፍ አድርጌ ነው የሰራሁት ብዬ ተስፋ አደርጋለሁ ማለት ነው። እና በርቱ እንበርታ ማለት ነው። ለስራ እስከወጣን ድረስ በቃ የወጣንበትን አላማ እስከምናሳካ ድረስ ቅንጭላታችንን ደፍተን እንደ ሻማ ቀልጠን ኢንሻአላህ ሀገራችን ስንሄድ የምንደሰት ምናምን ያድርገን ማለት ነው። በስደት ያላችሁ እህት ወንድሞቼ አላህ ወደ ሀገራችን በሰላም ይመልሰን ማለት ነው። ተመልሰን ደግሞ እንደዚህ የሚከፋን ምናምን ሳይሆን ደስ ብሎን እንደዚህ የለፋንበትን ብዙ ነገር የሰማንበትን ዛሬ እንደሰታለን ብለን ሳንደሰት ውለን ብዙዎቻችን ስናለቅስ የምንውል ለምንድን እንደዚህ ሆንኩ ብለን ፈጣሪያችን እንትን እስከምንል የምንውል አለን። ውሏችን እንደዛ ዝዝ ብሎ ደብሮን የምንውል አለን። ስለዚህ ደግሞ ኢንሻአላህ አንዳንድ ጊዜ አላህ የሚወደውን ባሪያ ይፈትናል። እና ይህን ፈተና እንዴት ነው ይወጡታል አይወጡትም ብሎም ሊሆን ይችላል። እና ኢንሻአላህ ቢኢዝኒላህ አላህ በሰላም ሀገራችን ያስገባን ማለት ነው። ስራውንም ሁሉንም እንደው ሰዎቹንም መልካም ያድርግላችሁ ያድርግልን ማለት ነው።
ቪዲዮ አበዛው መሰለኝ እንትን። ሰላም አለይኩም